ጌታን ጠበቅኩት መረረኝ። የት ትሄዳለህ እስክትሞት። ፐርሲስተንስ። በእግዚአብሔር እጅ ውስጥ ያለ ነገር ፈልቅቆ ይሰጣቸዋል። መሆን እየፈለኩኝ በሆን ጥሩ ነበር እያልኩኝ እማልሆነው እምተዋው ነገር አለ። ምንድነው ትርፌ? መንገድ ላይ እንደክማለን፣ እንበረታለን፣ እንወድቃለን፣ እንነሳለን። ኃይል ያጠረናል፣ ኃይል ይሰጠናል። አቅም ሲያገር ጸጋ ይጨምራል፣ ይደግፈናል። እያገዘን እስከ መጨረሻ ድረስ እንጸናለን። ሰውን ሁሉ እግዚአብሔር ያድናል የሚሉ ትምህርቶች አሉ። ባለፈውም ተናግሬያታለሁ። በእውነት ቢያድን የመጀመሪያ ደስተኛ ነኝ። በጣም ትልቁ ፈተና በክርስትና ሕይወት ላይ ብቻ ሳይሆን በየትኛውም በምንጀምረው ነገር ላይ ያለ ትልቅ ፈተና ጸንቶ መቀጠል ነው። መንፈሳዊነትም ደግሞ ጸንቶ መቆየት ነው። በጣም ለጥቂት ቀን፣ በጣም ለጥቂት ወራት፣ በጣም ለጊዜው ማንኛውም ሰው ስሜቱ ተነካክቶ በጣም ሊግል ይችላል። ወደ ኮንቪክሽን፣ ወደ አቋም፣ ወደሚኖርለትና ወደሚሞትለት ደረጃ፣ ወደ ፕሪንሲፕል፣ ወደ ህይወት መመሪያው አድርሶ በዚያ ረጅም ዘመን መቆይ፣ ፐርሰቨራንስ፣ ጽናት፣ መጽናት፣ መቆየት፣ መታገስ። ይሄ በጣም የብዙ ሰው ቻሌንጅ ነው። በጣም ብዙ ጊዜ አሁን እንደምንለው ወንድማችን ሐዋርያው ቅዱስ ዮሐንስ፣ ይሄ በጣም እንግዲህ የዮሐንስ ወንጌል፣ የዮሐንስ መልእክቶች የራእይ ተመልካች እሱ ሰው በልጅነቱ ነው አይደል ጀመረ የምንለው። በጣም በልጅነቱ ጀመረ። ከዚያ በወጣት ሆነ፣ ከዛ ጎለመሰ፣ ከዛ አረጀ። እንግዲህ ምናልባት 80 ዓመት አካባቢ ማለት ነው እንግዲህ ደሆል ከክርስቶስ ጋር አሳለፈ ብለን የምናየው። እሱ ራሱ ሪከርድ ካረገው ከተጻፈው አንጻር ደግሞ 60 ዓመት አካባቢ ሶሊድ 60 ዓመት ደግሞ አገልግሏል። ርዕስ ሳይቀይር ዮሐንስ ወንጌል ላይ ያነሳውን ራእይ መጽሐፍ ድረስ ይዞ ሄዶ ማለት ነው። በ18 ዓመቱ ከዘብዴዎስ እጅ ላይ ሲወስደው እስከ 100 ዓመቱ ኤፌሶን ቤተክርስቲያን አርጅቶ እስካንቀላፋበት ዘመን ድረስ 80 ዓመት ሙሉ ምንም ሳይቀይር ኖሯል። እግዚአብሔር ያሳየ የሚወርድበትን ነገር፣ ፀሐይ አለ፣ ከዛ ዝናብ አለ፣ ክረምት አለ፣ በጋ አለ፣ ዓመታት አሉ። አጠገብ በዚህ እምነት ምክንያት የሚገደል አለ፣ የሚከበር አለ፣ የሚሞገስ አለ፣ የሚተፋበት። ይሄ ሁሉ ነገር እያለ ምንም ርዕስ ሳትቀይር፣ ዳይቨርት ሳታረግ፣ ፎከስ ሳትሰብር አጽንተ እስከ መጨረሻ መቀጠል። ሪዋርዱ መሬት ላይሆን ይችላል። አፍተር ኦል አምሶሪ መሬት ላይሆን ይችላል ሽልማቱ እንደ መንፈሳዊ ሰው ሰማይ ሊሆን ይችላል። ለምሳሌ ከነዚህ ሰዎች አንጻር ሰማይ ነው ሽልማት። ጳውሎስ መሬት ላይ ምን አገኘ? ምንም። ጳውሎስ በምንድን ነው በጽናት አይደል? በጽናት ሲሞት አይደል ሰውየው ያቆመው። የዳነ ቀን የጀመረውን እኮ የሞተ ቀን ነው። በቃ ሰውየው ግድል አረጉት። በቃ ጸጣል። እስከዛስ ቤተ መንግስትም እስር ቤትም የክብር ቦታ አምላክ ነህ ተብሏል። በድንጋይ ወግረው ሞቷል ብለው ጥለውት ሄደዋል። ይሄ ሁሉ ጽናቱን የሚፈታተን ነገር ነበር። በዚህ ሁሉ መካከል አጽንተው እስከ መጨረሻ የጀመርንበትን የመጀመሪያ እምነታችንን እስከ መጨረሻ አጽንተን ብንይዝ ጌታ እስኪመጣ ማለት ብቻ አይደለም። ጌታ ቢቆይስ እስከንሞት ማለት ነው። የዛሬ 15 ቀን የዛሬ 3 ሳምንት ነው ተናግሬያለሁ። ጌታን ጠበቅኩት አልመጣ አለኝ። ጠበቅኩት አልመጣ አለኝ። ከዛስ እጠብቀዋለሁ። ወዴት ትሄዳለህ? ጌታን ጠበቅኩት መረረኝ። የት ትሄዳለህ? እስክትሞት መጠበቅ። ትገላገላለህ። ሄደህ ና ብለው አልመጣ ካለ መሄድ ነው። ፐርሲስተንስ፣ መጽናት፣ መቆየት የሚያወጣው ነገር ጉልበት የሚያመጣው ነገር በጣም በእግዚአብሔር እጅ ውስጥ ያለ ነገር ፈልቅቆ ይሰጣቸዋል። ምንድነው በረከቱ? ምንድነው ትርፉ? ምንድነው የሚላቸው? እስከ መጨረሻ አጽንተን ብንይዝ ከክርስቶስ ጋር ተካፋዮች እንሆናለን። ፓርቴከርስ፣ ፓርትነርስ፣ ከክርስቶስ ጋር
ተካፋዮች እንሆናለን። ክብር ለእግዚአብሔር ይሁን። እስከ መጨረሻ አጽንተን ብንይዝ ምንድነው ትርፋችን? ምክንያቱም ዋጋ የምንከፍለው ነገር ብዙ ነው። አሁን የጀመርኩበትን እምነት እስከ መጨረሻ አጽንቼ ሲይዘው እምጠላው፣ እምተወው፣ እማራግፈው የሚጠቅመኝ የነበረ ግን አይ ብዬ ትቼ የሚሄደው ብዙ ነገር አለ። ሉዝ የማረገው ነገር አለ። ምንድነው ትርፉ? ለዚህ እምነት ብዬ እማልሆነው ብዙ ነገር አለ። መሆን እየፈለኩኝ በሆን ጥሩ ነበር እያልኩኝ እማልሆነው እምተወው ነገር አለ። አጽንቼ ሲይዝ ይሄንን ሲይዝ ብዙ ነገር ያመልጠኛል። ብዙ ነገር መያዝ አልችልም። ምንድነው ትርፌ? ከክርስቶስ ጋር ተካፋይ መሆን። እንደዛ ትሆናላችሁ አለ። እስከ መጨረሻ አጽንቼ ቢይዝ ምንድነው ትርፌ? ከክርስቶስ ጋር ተካፋይ ትሆናለህ። የክርስቶስ የሆነ ያንተ ይሆናል። የኔ የሆነው እሰጥሃለሁ ያንተም ነው ትባላለህ። ፓርቴከር ነህ። በሙሉ ኮንፊደንስ በሰማይ የክርስቶስ የሆነ ያንተ ነው ትባላለህ። እግዚአብሔር አብ ለልጁ የሚሰጠውን በሙሉ የሱም ነው እሱም ይግባበት ትባላለህ። ሼር አለ። ሁለተኛ ጴጥሮስ ምዕራፍ 1 ላይ ጸንተን ስንኖር ይሄንን የመሰለ እጅግ ክቡርና ታላቅ ተስፋ ተሰጥቶናል። ምን አይነት ተስፋ? ከመለኮታዊ ባህሪ ተካፋይ የመሆን ተስፋ። ፉሊ እግዚአብሔር በሰማይ ለሰው ልጆች በክርስቶስ ኢየሱስ ያዘጋጀውን ነገር ግን እንካፈለዋለን። እግዚአብሔር በሰማይ የሚኖረው እጅግ ክቡር ሕይወት አለ። እጅግ በሰው ቃል ሊብራራ የማይችል ታላቅ ሕይወት አለ። የእሱ ተካፋይ ግን እንሆናለን። የመለኮታዊ ባህሪ ተካፋይ። ከመለኮታዊ ባህሪ ተካፋዮች እንድትሆኑ ወደፊት ነው። ታዲያ ተስፋ ሰጥቷል። ክቡርና ታላቅ የሆነ ተስፋ ማን የሰጠን? እግዚአብሔር ነው የሰጠው። እስከዛ ድረስስ በእነዚህ ባህሪያት ውስጥ ጸንተን እንቀጥላለን። መንገድ ላይ እንደክማለን፣ እንበረታለን፣ እንወድቃለን፣ እንነሳለን። ኃይል ያጥረናል፣ ኃይል ይሰጠናል። አቅም ሲያጥር ጸጋ ይጨምራል፣ ይደግፈናል። እያገዘን እስከ መጨረሻ ድረስ እንጸናለን። ክብር ለእግዚአብሔር ይሁን። ግን ተስፋ አለን። በዘላለም መንግሥት እግዚአብሔር ለክርስቶስ ኢየሱስ የሰጠውን በሙሉ በክርስቶስ ኢየሱስ ደም ለዋጃቸው ሰዎች በሙሉ ይሰጣል። ክብር ለእግዚአብሔር ይሁን። እና ይሄ ክፍል ጴጥሮስ ጴጥሮስ አይገርማችሁ? በእውነት ሰላምታው ራሱ ከላይ እኮ ሰላምታው ራሱ አይገርም? አሁን ቁጥር 1 ላይ አሁን እዛ አምስቱ ከተሞች ላይ ያሉ አንደኛ ጴጥሮስ የተጻፈላቸው ሰዎች ናቸው። ጳንጦስ፣ ገላትያ፣ ቀጰዶቅያ፣ እስያና ቢታንያ። እነዚህ 5 ከተሞች ላይ ያሉ ሰዎች ናቸው። ሰላም ሲላቸው ጴጥሮስ ማለት እኮ በእውነት ነው የምላችሁ ጥላውና ጨርቁ የሚፈውስ ሰውዬ እኮ ነው። ትዝ ይላችኋል የሐዋርያት ሥራ ላይ ጴጥሮስ ሲያልፍ በወሰካና ወሰካ የሚል ቃል አንብቤያለሁ። ወሰካና ሌላው ምንድነው? በአልጋ በመና እየተሸከሙ ጴጥሮስ እንዲህ ሲያልፍ ሰውየውን መንካት በጣም ሲቃይ ስለሚሆን አንዳንዴ ደሞ ዘሎ መንካትም አስቸጋሪ ስለሚሆን ጥላው በሚያርፍበት በኩል ሲያልፍ እንዲነካቸው ብለው ያስቀምጡ። ሰውየውን ይዩት እንግዲህ ርቀቱ እንዴት አይነት እግዚአብሔር ጸጋ እኮ የተሸከመ ሰው ነው። ቀጥሎስ የበጉ ሐዋርያ እኮ ነው። የክርስቶስ የበጉ ሐዋርያ። የመጀመሪያቱ ቤተክርስቲያን የተተከለችው እኮ በሱ ስብከት ነው። ይሄንን የሚያክል ግዙፍ ሰው ስለ ራሱ ሲጽፍ እኔ ኢየሱስ ክርስቶስ ባሪያና ሐዋርያ አይደለም የሚለው፣ ሐዋርያና ባሪያ አይደለም የሚለው፣ ባሪያ የሚለው ከፊት ነው። ባርነት ማንነቱ ነው፣ ሐዋርያነት የሥራ ድርሻው ነው። እና ባሪያና ሐዋርያ ይልና እኛ ከተቀበልነው ክቡር እምነት ጋር የሚተካከል እምነት ለተቀበላችሁ ለእናንተ ይላል። ለነማን ይሄን የሚለው? እዛ ጳንጦስ፣ ቀጰዶቅያ ምናምን ጌታን ተቀበለው ገና አዳዲስ ክርስቲያኖች ምንም የማያውቁ ቅዱሳን ቸርች ውስጥ ገብቶ ቁጭ ብለው ሐዋርያው ቅዱስ ጴጥሮስ ደብዳቤ ጽፏል። የሐዋርያ ፖፑ ያ ግዙፉ ሰውዬ የኢየሩሳሌም ጉባኤ መሪ እሱ ደብዳቤ እስቲ ምንድን ነው የሚለው ብለው ሲጠብቁ ሊሰሙ እኔና አንተ የተቀበልነው ክቡር እምነት እኩል ነው። እኔና አንተ እኩል ነን አለ በእግዚአብሔር መንግሥት። እስቲ አሜን በሏ። ስለሰራኑ ስለ ወንጌሉ ሥራ ሽልማት ይኖረዋል። ከዛ ውጭ ግን ምንድንበት እምነት ግን እኩል ነው አለ። እኔ ከተቀበልኩት ክቡር እምነት ጋር የሚተካከል እምነት አይሶቶሞስ ማለት ኢኳል ሆነር ማለት ነው። ኢኳል ሆነር እግዚአብሔር ሲያየን እኩል ክብር ነው በፊቱ ያለን። አሜን ነው። በቃ ይሄ ሰውዬ ነው የሚጽፈው። እንግዲህ እዛ ላሉ ሰዎች የመለኮታዊ ባህሪ ተካፋዮች እንድትሆኑ እግዚአብሔር በእነዚህ አማካይነት እጅግ ክቡርና ታላቅ የሆነውን ተስፋ ስለሰጠ ዋው ተስፋ አለን ይላሉ። በስደት ውስጥ ነው ያሉት።
እየተሰቃዩ ተስፋ አለናው፣ ወደፊት የሚገለጥ ተስፋ አለው። ታዲያ ምን ይጠይቀናል? መጽናት፣ እስከ መጨረሻ በያዛችሁት እምነት መጽናት፣ መቆየት፣ መቆም። እስከ መጨረሻ የሚጸና ነው ተካፋይ የሚሆነው። እስከ መጨረሻ የሚጸና ነው ያንን ክብር ተካፋይ የሚሆነው። መሃል ላይ አንድ ሰው በቃኝ ብሎ ደክሞት አቅቶት ሰልችቶት ከክርስቶስ ኢየሱስ ካለው ሕይወት አምልጦ ወደ ኋላ ቢያፈገፍግስ በእርሱ ነፍሴ ደስ አይላትም የሚል ቃል አንብባችኋል? እሱስ አይካፈልም። ጽኑ የተባለው እንደፈለገ ሰው ጌታን ትቶ አይኔ ምንም ሰውን ሁሉ እግዚአብሔር ያድናል የሚሉ ትምህርቶች አሉ። ባለፈውም ተናግሬያታለሁ። በእውነት ቢያድን የመጀመሪያ ደስተኛ ነኝ። አያድንም እንዴ? ያድናል። ሰውን ሁሉ ነው እግዚአብሔር የሚያድነው። ምንድነው ኳሊፊኬሽኑ? በልጁ በክርስቶስ ኢየሱስ ማመን። ኢየሱስ ክርስቶስ የሕይወቴ ጌታና አዳኝ ነው፣ ስለ ኃጢአቴ መስቀል ላይ ሞቷል። ይህን ማመን። ካላመንኩስ አልድንም፣ ካላመንክስ አትድንም። በጣም ቀላል ነው። በጣም በቀላል መንገድ የቀረበውን ይህንንስ ማመን መቀበል ይፈልጋል። እግዚአብሔር ማዳን ይፈልጋል። ምን ጥያቄ አለው? እግዚአብሔር አንድ ልጁን እኮ ነው የሰቀለው እኮ ሰውን ለማዳን። ሰውን የመውደዱ ልክ እግዚአብሔር አይጠየቅም። ከዚህ በኋላ ኦልሬዲ አሳይቷል። እግዚአብሔር ጨርሷል፣ ፍቅሩን ጨርሷል። አለኝ የሚለውን በሙሉ ገልጦ እግዚአብሔር ይወደኛል አይባልም። ከዚህ በላይ እንዴት ያርገኝ? የቀረው ማን ነው? የጥላውን ነው። ምንድነው የቀረው? በክርስቶስ ኢየሱስ የመስቀል ሥራ ማመን። አመንኩኝ፣ ተቀበልኩት። ከዛስ መጽናት፣ የጀመርኩበትን መንደድ፣ የጀመርኩበትን መቀጣጠል፣ የተነሳውበትን ትጋት ይዞ እስከ መጨረሻ መቀጠል። ለሚበላ ለሚጠጣ ምድራዊ ለሆነ ነገር ሰው ከሌሊት እስከ ማታ ይለፋል፣ ይጠራል፣ ይደክማል፣ ያልበዋል፣ ጉልበቱ ያልቃል። ለዘላለም ውስጥ የበለጠ እስቲ አሜን በሉ። ሕይወት ብትሰጡት ወርዝ የሚያደርገው ክርስትና ብቻ ነው። ብጸና ያዋጣኛል። ለምን? የክርስቶስ ኢየሱስ ተካፋይ ነው መሆኑ። ይህንን ገንዘብ አይሰጥም፣ ዕውቀት አይሰጥም፣ ጉልበት አይሰጥም። ማንም በክርስቶስ ኢየሱስ ባለ እምነት እስከ መጨረሻ መጽናት። እቺ የመጀመሪያ ፈርስት ኮንፊደንስን ስትነሱ የነበረው እሳት አለ ስታወል በጌታ ስትሆኑ ስትጀምሩ የነበረው እሳት ቼክ አርጉ ራሳችሁ። እውነቴን በጣም ማይነር ግን ቤዚክ ቼክ አርጉ ራሳችሁ። አንዳንዴ በጣም እናጠፋውና እሳቱን የበሰልን ይመስለናል ደክመን። ያኔ ትዝ ይላችኋል መጸለይ ከዛስ መጽሐፍ ቅዱስ ከፍቶ አንድ ሰሞኑን በጣም እንከራከር ነበርና አትከራከር ይላል መጽሐፍ ቅዱስ አለኝ። አንዱ ታውኩ መጨቃጨቅ ታውኩ። መከራከር የመሰለኝ ጮክ ብሎ መጮህ ማውራት። ስለዚህ ቀስ ብዬ ማውራት ጀመርኩ። ማስረዳት ተሰልኩት። ለምን ቁጭ ብለህ መጽሐፍ ቅዱስ ነው የምትከፍተው? ምን አነበብክ? ከዛ ወንጌል ስርጭት ትወጣለህ። መንገድ ላይ የምታየው ሰው በሙሉ ሲኦል የሚገባ ነው የሚመስልህ፣ በሙሉ ሲኦል የሚገባ ነው የሚመስልህ እና ያገኘውን በሙሉ ይዘህ ነው የምታወራው። ወንድሜ ጌታ ኢየሱስ ክርስቶስ በጥፊ ሲልህ አንዳንድ ሰው ናና ስበክ ስትሉት ውስጤ ፍርሃት አለ ጸልይልኝ ይላል። በጸሎት አይወጣም። ሲስቱ በእውነት ከሰንሰለቴ በቀር ብሏል ጳውሎስ። ማንም አይምታችሁ፣ ግን ሲስቱ የት እንዲሄድ ይጠፋብሃል። ለሱ ሰው እየተሰብክለታል። ጳውሎስ ለገራፊዎች አይደል የሚሰብከው? ሲቆርጡት በደማው በኩል ይጽፋል መሬት ላይ፣ ሲቆርጡት በደማው በኩል ይጽፋል። ወንጌል እኮ ከባድ ነገር ደግሞ ምን ያህል እንደተነካችሁ የምታውቁት የተነካችሁ ቀን ነው። የነካኳችሁ ቀን ነው ውስጣችሁ ምን ያህል ሰርጾ እንዳለ የምታውቁት። በአገር ሰላም አታውቁትም። ባይዘው ምቾት ያደክማል፣ ቻሌንጅ ግን ይወጣዋል አይደል? እነዚህ ሰዎች የተነኩበት እኮ ነው የነካል። እርግጠኛ ሆኑ ይሄ ክርስትና ነኛ። ቸርች አይደል እንደ ያለሁት መጽሐፉ ላይ ያለው ክርስትና ነው። እኔን የነካኝ ይሄ ኢየሱስ ነው። ልባችሁ ውስጥ ያለ የፈለገ አይነት ውጣ ውረድ ውስጥ ለፉ፣ ይሄ ጌታ እናንተ ውስጥ አለ። የጀመራችሁበትን ግለት ይዛችሁት ቀጥሉ። ብዙ ማወቃችሁ እሳት እንዳያጠፋ ውስጣችሁ። ስለ ብዙ ነገር መረጃ ሰብስበ መነካትን ካስጣለ፣ መንደድን ካስጣለ፣
የነበረን መነቃቃት ካስጣለ፣ ወንጌል መስበክ ካስጣለ፣ ጸሎት ካስጣለ፣ ከቅዱስ ቃሉ ጋር ያለው ንብረት ካስጣለ ባታቅ ነው የሚሻለው።